ሰላም ውድ ተከታዮች፣ ስሜ ዘሚካኤል ገብሩ ይባላል። በትምህርታዊ ጉዳዮች፣ በጥናትና ምርምር፣ በፕሮፌሽን በተለይ ከፓብሊክ ሰርቪስ ጋር በተያያዘ በስራ አመራር ማማከር እንዲሁም ደግሞ ስለ አንዳንድ አፕሊኬሽን ሶፍትዌሮች የማውቀውን ያክል እውቀቴንና ልምዴን አካፍላለሁ። እናንተም የዩቲዩብ አካውንቴን እንድትከተሉ በምለቃቸው ስራዎች ደግሞ ላይክ፣ ኮመንት፣ ሼር እንድታደርጉልኝ በትህትና እጠይቃለሁ። ሰላም ውድ ተመልካቾች፣ ዛሬ የማሳያችሁ የሃምፍሪ ስኮላርሺፕ ወይም ደግሞ ፌሎሺፕ አሞላል በተመለከተ ይሆናል። መጀመሪያ የአሜሪካ ኤምባሲ በፌስቡክ ገጹ ያወጣውን ማስታወቂያ እናያለን። እዚህ ጋር ጁን 16 ላይ ነበር ያወጣው። እዚህ ጋር ሊንክ አስቀምጠዋል። ሊንኩን እንከፍተዋለን። ሊንኩ ወደ ዋናው ዌብሳይታቸው ላይ ያስቀመጡት ማስታወቂያ ይወስደናል። እዚህ ጋር እንደምታዩት ኦፕን ኮልስ የሚል አለ፣ ክሎዝድ ኮልስ የሚል አለ። ክሎዝድ ኮልስ የባለፈው አመት ነው። አሁን ግን ክፍት የሆነውን ሊንክ እንከፍታለን። ይሄኛውን እየከፈተ ነው ያለው። ከፈተ። እዚህ ጋር እንደምታዩት እንደገና በፒዲኤፍ መልክ የተቀመጠ ነገር አለ። እሱንም እንከፍተዋለን። ይሄኛውን እንከፍታለን። አፕሊኬሽን ዴድላይኑ ጁላይ 19 ነው በእኛ አቆጣጠር፣ ሐምሌ 12 ማለት ነው የሚሆነው። እዚህ ጋር ወደ ዌብሳይቱ እያስገባን ነው ያለው። አፕሊኬሽን ማኔጅመንት ይላል፣ ሪተርኒንግ ዩዘርስ እና ፈርስት ታይም ዩዘርስ ይላል። ሪተርኒንግ ዩዘርስ ማለት ከአሁን ቀደም ሞልተን ከነበረ አካውንት ከፍተን ከነበረ የምንጠቀምበት ነው። ፈርስት ታይም ዩዘርስ ግን ለዌብሳይቱ አዲስ ከሆነ እንደ አዲስ አካውንት የምንፈጥርበት አካሄድ ነው ያለው። ስለዚህ እኔ ሪተርኒንግ ዩዘር ስለሆንኩ ባለፈው አመት ሞክሬ ነበረ። ቀጥታ ሎጊን እለዋለሁ። እዚህ ጋር በመቀጠል ኢሜይል እና ፓስወርድን አስታውሶ ያመጣልኛል። ስለዚህ እዚህ ጋር እንደተሞላው ስለሆነ ሎጊን እለዋለሁ። በመቀጠል አፕሊኬሽን ማኔጅመንት ስር you have started two applications using this account ይላል። አንደኛው ሳብሚትድ ነው የሚለው ያለፈው አመት ነው እሱ። አሁን ደግሞ የዘንድሮ ኢን ፕሮግሬስ ይላል 2017-2028። ስለዚህ ኢን ፕሮግሬስ የሚለውን እከፍተዋለሁ። አንዳንድ መረጃዎችን አሳይቻለሁ፣ ነገር ግን ሳብሚት አያልኩትም ለእናንተ ለማሳየት ብዬ ያስቀረኋቸው ስቴፖች አሉ። ኦፕን አፕሊኬሽን ለዋለሁ። እዚህ ጋር እንደምታዩት ሀበርት ሃምፍሪ ፌሎሺፕ ፕሮግራም ይላል። ወደ 16 የሚሆኑ ስቴፖች አሉት። በስተግራ በኩል እንደምታዩት የመጀመሪያው ዌልካም አለ። እዚህ ዌልካም ላይ ኢንስትራክሽንስ ተቀምጧል። እያንዳንዱን ኢንስትራክሽን ማንበብ ይጠበቅባቸዋል። ምናልባት ግን ዋና ዋና ነገሮችን ለማየት ያክል ምንድነው ማወቅ ያለብን? አንደኛ ዴድላይኑ ጁላይ 19 ነው። ከጁላይ 19 ወይም ደግሞ በእኛ አቆጣጠር ከሐምሌ 12 በኋላ ፌሎሺፕ መሙላት አንችልም። ስለዚህ ያለን ጊዜ አጭር ስለሆነ መፍጠን ይኖርብናል። ሁለተኛ ከፕላጂያሪዝም ጋር በተያያዘ ያስቀመጡት ነገር አለ። እሱ ምንድነው? የራሳችን ስራ ነው ማስገባት ያለብን። ያልሰራነው ነገር፣ ያልጻፍነው ነገር እዚህ አፕሊኬሽን ውስጥ ማካተት እንደሌለብን ይጠቅሳሉ ማለት ነው። ሌላ ይሄ አፕሊኬሽን ረዘም ያለ ሰዓት ይወስዳል። ስለዚህ በአንድ ጊዜ ላያልቅልን ስለሚችል በሂደት እየሞላን መሄድ እንችላለን። አንዱን ክፍል ከሞላን በኋላ ኮንቲኒው ስንለው በራሱ ጊዜ አውቶማቲካሊ ሴቭ ያደርግልናል። ሌላ ዋና የዚህ ፌሎሺፕ አፕሊኬሽን
አካል የሆነው ኢሴ ኩዌሽንስ ነው። እዚህ ላይ ትልቁ ጥንቃቄ ማድረግ ያለብን ኢሴ ኩዌሽንስ ስንሞላ ነው። እነዚህ ኢሴ ኩዌሽንስ ቀጥታ እዚህ መጻፍ ላይ መቸን ይችላል። አንደኛ በቃላት በፊደላት ብዛት የታጠረ ስለሆነ ጊዜ ወስደን ለብቻው አዘጋጅተን ነው ማስቀመጥ ያለብን። በኋላ ላይ ቀጥታ ኮፒ ፔስት እያመጣን መሙላት እንችላለን። ሌላ ሁለት ሪኮመንደርስ ያስፈልጉናል፣ ስለኛ ሪኮመንዴሽን የሚጽፉ ማለት ነው። እዚህ ላይ ወደ መጨረሻ ስቴፕ እናየዋለን። እንዲሁም ሌሎች ነጥቦች አሉ በዝርዝር እዚህ ገጽ ያሉትን ነገሮች እንድታዩዋቸው አሳውቃለሁ። በመቀጠል ኮንቲኒው እንለዋለን። ኮንቲኒው ስንለው ስለ ዴታ ፕራይቬሲ ነው የሚያመጣልን። ዴታ ፕራይቬሲ ሲባል እኛ እዚህ ሙሉ ኢንፎርሜሽን ስንሞላ ስለ ራሳችን ማለት ነው። ዌብሳይቱ ወይም ደግሞ ይህንን እያስሞላ ያለ ተቋም እንዲህ ለምን ፐርፐዝ ይጠቀምበታል፣ ምን ምን መረጃችን ፕሮሰስ ያደርጋል የሚለው ነው የሚያሳየው። ስለዚህ እዚህ ላይ ስለ ዴታ ፕራይቬሲ የተቀመጠውን ጋይድላይን አንብበን መስማማት ይኖርብናል ማለት ነው። ስለዚህ እዚህ ጋር መጨረሻ ላይ ምትላላችሁ I have read IAS privacy statement, I consent and acknowledge that IAE will process my data and I have read the IAE safeguarding guidelines የሚለው የስ ብለን ኮንቲኒው እንለዋለን። በመቀጠል በሶስተኛ ደረጃ የሚያመጣው በአራተኛ ደረጃ የፕሪሊሚናሪ ኩዌሽንስ ናቸው፣ መሰረታዊ የሆኑ ጥያቄዎች። ለምሳሌ የመጀመሪያ ምን አለ what is your country of permanent residence፣ በቋሚነት እየኖርኩበት ያለው ሀገር ምንድን ነው የሚለው ነው። ኢትዮጵያ ብለን እንሞላዋለን። to which academic year are you applying፣ እዚህ ጋር የተቀመጠ ነገር ምንድነው 2027 2028 እንለዋለን። do you hold or are you applying for US citizenship, dual citizenship with US or US permanent residency የሚል ነገር አለ። ይሄኛውንም እያነበብን በጥንቃቄ ሀሳቡን በመረዳት መልስ እየሰጠን እንሄዳለን ማለት ነው። ስለ ፐርማነንት ሬዚደንስ፣ ስለ አካዳሚክ ይር፣ ስለ ዩኤስ ሲቲዝንሺፕ፣ ስለ የመጀመሪያ ዲግሪ ስለመጨረሳችን፣ ቢያንስ የ5 ዓመት የስራ ልምድ የያዝን ስለመሆኑ፣ ስለ ኢምፕሎይመንት ኤሊጂቢሊቲ ማለትም እዚህ ጋር እንደሚጠቅሰው የዩኤስኤድ ወይም ደግሞ የዩኤስ ዲፓርትመንት ኦፍ ስቴት ሰራተኞች የሆናችሁ መሙላት አትችሉም ነው የሚለው። እዚህ ጋር in the 1 year prior to this application deadline have you or an immediate family member, spouse or dependent children been any of the following ይላል። እዚህ ላይ ከተዘረዘሩት ውስጥ ከሆናችሁ መሙላት አትችሉም። ስለዚህ ኖ ነው የምንለው። ሌላ ፕላጃሪዝም በተመለከተ ነው፣ የተከለከለ ነው። እውነተኛ ነገር ብቻ ነው ማስገባት ያለብን እዚህ አፕሊኬሽን ላይ። ስለዚህ እነዚህን ካየን በኋላ በጥንቃቄ ሞልተን ኮንቲኒው እንለዋለን። በመቀጠል የሚያመጣልን ካንትሪ ኢንፎርሜሽን ነው። እዚህ ጋር ኮንታክት ኢንፎርሜሽን፣ ፕሮግራም ኢንፎርሜሽን ባይ ዲፎልት የተጻፉ ነገሮች አሉ። እነዛን አይተን እናልፈዋለን። ምናልባት እዚህ ጋር ማየት ያለባችሁ ጀነራል ኢንፎርሜሽን the Humphrey Fellowship in Ethiopia does not support accompanying dependents ይላል። ልጆች ካሏቸው ወይ ደግሞ ባል ወይ ሚስት ካለ ይዛችሁት ለመሄድ እንደማይፈቅዱ ነው እየገለጹ ያሉት ማለት ነው። ስለዚህ ይህንን መረዳት ይጠይቃል። በመቀጠል ኮንቲኒው እንለዋለን።
ፐርሰናል ኢንፎርሜሽን ይላል። በፐርሰናል ኢንፎርሜሽን ስር ስማችን አለ፣ ፕሪፊክስ፣ ፈርስት ኔም፣ ሚድል ኔም፣ ላስት ኔም ላይ የራሳችንን ስም እስከ አያት ስም ድረስ እንሞላለን። ሌላ ባዮግራፊካል ኢንፎርሜሽን የትውልድ ዓመተ ምህረት፣ የትውልድ ቦታ፣ ሀገር፣ ጾታ በተመለከተ ይጠይቀናል። እሱንም እያነበብን በጥንቃቄ እንሞላለን። በመቀጠል ስለ ዲስኤቢሊቲ በተመለከተ ነው። እዚህ ላይ ዚ ሃምፍሪ ፌሎሺፕ ኮምፕላይስ ዊዝ ዚ አሜሪካንስ ዊዝ ዲስኤቢሊቲስ አክት ዚ ኤዲኤ ኢፍ ዩ ሃቭ ኤኒ ፎርም ኦፍ ዲስኤቢሊቲ ኦር ሊሚቴሽን ዛት ሪኳየርስ አኮሞዴሽን ፕሊዝ ኢንዲኬት ዛት ሂር። እዚህ ጋር ዲስኤቢሊቲ ካላችሁ በአግባቡ መምረጥ ይኖርባችኋል። ለምሳሌ ሂሪንግ ኢምፔርመንት የመስማት ችግር ካለባችሁ እዚህ ጋር ሰሌክት አድርጋችሁ ታጠቁታላችሁ። ይሄ በቀጣይ ለአኮሞዴሽን ልዩ አገልግሎት ለመስተንግዶ እነሱ አሬንጅ እንዲያደርጉላችሁ የሚጠቅም ነው የሚሆነው። ሌላ ሲቲዝንሽፕ ኢንፎርሜሽን ነው። ካንትሪ ኦፍ ሲቲዝንሽፕ ኢትዮጵያ ትሉታላችሁ። ሌላ ተጨማሪ አዲሽናል ካንትሪስ ኢን ዊች ዩ ሆልድ ሲቲዝንሽፕ የሚለው ሌላ ሀገር ዜጋ ከሆናችሁ እዚህ ጋር ትመርጣላችሁ። ካንትሪ ኦፍ ታክስ ሬዚደንስ ታክስ የምትከፍሉባት ሀገር ነው የሚለው ኢትዮጵያ ብዬ ሞልቼዋለሁ እኔ። ኮንቲኒው እንለዋለን። እዚህ ጋር ስለ ዲፔንደንት ኢንፎርሜሽን ይጠይቀናል። how many dependents do you intend to have accompany you to the United States? ምን ያክል ልጆች ነው አብሯቸው እንዲሄዱ የምትፈልጉት? ወይ ደግሞ ሚስትም ባልም ከሆነ መጥቀስ ይኖርባቸዋል። ነገር ግን ቀደም ሲል እንደገለጸው ለኢትዮጵያ ይሄ አይነት አካምፓኒንግ እንደማይሰራ ነው የገለጸው። ስለዚህ ኮንቲኒው እንለዋለን። ይሄንን ሌላ ኮንታክት ኢንፎርሜሽን በተመለከተ ነው። ስለኛ አድራሻ በሙሉ የምናስገባበት ነው። እዚህ ጋር አድሬስ፣ ፐርማነንት አድሬስ፣ ኦል አድሬስ ብሎክ ፊልድስ አር ሪኳየርድ በቀይ ምልክት የተደረገባቸው ካሉ መሙላት ይጠበቅብናል። እዚህ ጋር ካንትሪ፣ ስትሬት፣ ሲቲ፣ ሪጅን፣ ፖስታል ኮድ የአዲስ አበባ 1000 ነው። በመቀጠል ኢመርጀንሲ ኮንታክት ኢን ዩር ሆም ካንትሪ የአደጋ ጊዜ ተጠሪ የምትሞሉበት ቦታ ነው። ይሄ ደግሞ ፈርስት ኔም፣ ላስት ኔም፣ ኢሜይል፣ ፕራይመሪ ፎን፣ ዩር ሪሌሽንሺፕ ቱ ዚስ ፐርሰን ብለው ትሞላላችሁ። ከዛ ቴሌፎን ነው፣ የራሳችሁ ቴሌፎን ማለት ነው። ሴልፎን፣ ሆም ፎን ናምበር፣ ወርክ ፎን ናምበር ትሞላላችሁ። በመቀጠል ኢሜይል አድሬሳችሁን ታስገባላችሁ። እዚህ ላይ ኢሜይል ሁለት አይነት ኢሜይል ነው ያለው፣ ፕራይመሪ ኢሜይል እና ኦልተርኔት ወይም ሰከንደሪ ኢሜይል ታስገባላችሁ። ኮንቲኒው እንለዋለን። ሌላ ወደ አካዳሚክ ሂስትሪ ነው። አካዳሚክ ሂስትሪ በቅርብ ጊዜ ከተማራችሁት ጀምሮ ወደኋላ ዝርዝር ታስቀምጣላችሁ ማለት ነው። እዚህ ላይ የሚፈልጉት እነሱ ዲግሪ እና ከዚያ በላይ የተማራችሁትን ትምህርት ብቻ ነው። ሰርቲፊኬት ነገር ከሆነ እዚህ ላይ አይሞላም። ለምሳሌ የራሴ እንደዚህ በዚህ መልኩ ሞልቼዋለሁ። አድ ሪከርድ ነው የምትሉት። ከዛ ዲግሪውን የጀመራችሁበት ቀን፣ ያጠናቀቃችሁት ቀን፣ ዲግሪ ሌቨል ማስተርስ ነው ባችለርስ ነው እዚህ ላይ በዝርዝር ትሞላላችሁ። ባይ ዘ ወይ እዚህ ላይ ስኮላርሺፕ ስትሞሉ ሁሌ የሚጠየቁ ነገሮች ስለሆኑ በዝርዝር ብትይዙ ጥሩ ነው የሚሆነው። ማስታወሻ ነገር ላይ ማስቀመጥ ይኖርባችኋል።
ሌላ ትራንስክሪፕት ማያያዝ ይኖርባችኋል። እዚህ ላይ ለምሳሌ እኔ የማስተርስ ዲግሪ ያለኝ የሁለቱም በዚህ መልኩ አያይዣለሁ። የዲግሪ ልጨምር ብል ለምሳሌ ቹዝ ፋይል ይለኛል። እዚህ ጋር ዴስክቶፕ ላይ ያስቀመጥኩት ፎልደር አለ። እዚህ ጋር ኦፕን ለዋለሁ ያያይዝልኛል። በመቀጠል ትሬኒንግ ኤንድ ሰርቲፊኬት እዚህ ጋር ይጠይቃል። የወሰዳችኋቸው ስልጠናዎች በተለይ ከስልጠናው ጋር ተያያዥነት ያላቸውን ስልጠናዎች እዚህ ጋር በዝርዝር ትጽፋላችሁ ማለት ነው። ይህን ከሞላችሁ በኋላ ኮንቲኒው ትሉታላችሁ። ሀምፍሪ መሙላት ከባድ አይደለም። አሁን ከፍቶልናል። እዚህ ጋር ፕሮፌሽናል ፕሮፋይል ላይ ከረንት አካዳሚክ ኦር ፕሮፌሽናል ታይትል የአካዳሚክ ወይም የሙያዊ መጠሪያችሁ ምንድን ነው የሚለው ነው። ዝርዝር አለ፣ ዝርዝር ተቀምጧል። ለምሳሌ እኔ አሁን የሞኒተሪንግ ኢቫሉዌሽን ኦፊሰር ነኝ። ነገር ግን እዚህ ውስጥ ስለሌለ አዘር የሚለው አማራጭ ይሰጣችኋል። ስለዚህ አዘር ብላችሁ ትመርጡና ከዛ ፕሊስ ስፔሲፋይ የሚለው ላይ በዝርዝር ትጽፋላችሁ ማለት ነው። ከረንት ፖዚሽን ስታርት ዴት ይህንን የስራ መደባችሁን ከመቼ ጀምሮ ነው የያዛችሁት የሚለው ነው። ወሩና ዓመተ ምህረቱን ትጽፋላችሁ። ከዛ በመቀጠል ዲስክራይብ ዋት ዩ ዱ ኢን ዩር ከረንት ሮል የሚለው በዚህ አሁናዊ መደባችሁ የምትሰሯቸው ዋና ዋና ተግባራት በ300 ፊደላት ትጽፋላችሁ ማለት ነው። ሌላ ከረንት ኢንስቲትዩሽን ቀጣሪያችሁ ተቋም ስም በተመለከተ ነው። እዚህ ጋር እኔ አስቀምጫለሁ። በዚህ መልኩ እናንተም እየሰራችሁበት ያለው ተቋም ስም ታስቀምጣላችሁ ማለት ነው። ሌላ ወርክ ሂስትሪ ነው። የስራ ከጀመራችሁ ጀምሮ እስካሁን ድረስ ያለውን ኢምፕሎይመንት ጆርኒ ማለት ነው። እዚህ ጋር አድ ወርክ ሂስትሪ ብላችሁ የምትከፍቱት በዚህ መልኩ ሞልቼዋለሁ። እኔ አዲስ አበባ ዋተር ኤንድ ሪሶርስ ኦቶሪቲ ስታርት ዴት ኦገስት 2007 ኢንድ ዴት አሁን ድረስ እየሰራሁበት ያለው ስለሆነ ክፍት የምታደርጉት ነው የሚጠይቀው። ክፍት አድርጋለሁ። ኢንድ ፖዚሽን ማለት አሁን ያላችሁበት የስራ መደብ ማለት ነው። ሌላ አዋርድስ ኤንድ ሪኮግኒሽንስ ቮለንተር ኤንድ ቦርድ ኤክስፒሪየንስ የበጎ አድራጎት ወይ ደግሞ የነፃ አገልግሎት እየሰጣችሁ ከሆነ ያንን እዚህ ጋር ትጠቅሳላችሁ። የቦርድ ሜምበርን ከሆናችሁ የሙያ ማህበር አባላት ከሆናችሁ እዚህ ጋር ማመልከቻችሁን ስለሚያጠናክርላችሁ በዝርዝር ታስቀምጣላችሁ ማለት ነው። ሌላ ስኮላርሺፕስ ኤንድ ፌሎሺፕስ በተመለከተ ነው። ከአሁን በፊት ፌሎሺፕ ወይም ስኮላርሺፕ አግኝታችሁ ከነበረ እዚህ ጋር ታስቀምጣላችሁ። ሌላ አካዳሚክ ኦነርስ ኤንድ ፕራይዝ በተመለከተ ነው። ሽልማት አግኝታችሁ ከሆነ በስራ ዓለም ሊሆን ይችላል፣ በትምህርት ሊሆን ይችላል። እሱንም በዝርዝር እዚህ ጋር ታስቀምጣላችሁ። ሌላ ፐብሊሽድ ቡክስ አርቲክልስ ኤንድ ዮር ቴሲስ ፐብሊሽ ያደርጋችኋቸው ጆርናልስ ካሏችሁ መጽሐፍም ቴሲስም ሊሆን ይችላል። እሱንም በዝርዝር ትሞላላችሁ ማለት ነው። ከዛ ኔክስት እንለዋለን። በመቀጠል ላንጉጅ ስኪል በተመለከተ ነው የሚጠይቀን። እዚህ ጋር ኔቲቭ ላንጉጅ የአፍ መፍቻ ቋንቋችሁ እዚህ ጋር ትሞላላችሁ። ከዛ እንግሊዝኛ ቋንቋ በተመለከተ የማንበብ የመጻፍና የመናገር ችሎታችሁን እዚህ ከተቀመጡት ድሮፕ ዳውን ደረጃዎች ውስጥ የሚገልጻቸው የምታስቀምጡት።
እኔ አሁን አድቫንስድ ብዬዋለሁ። በመቀጠል ሂስትሪ ኦፍ ፎርማል ስተዲ ኦፍ እንግሊሽ፣ እንግሊዝኛ ቋንቋ በሃይ ስኩል እንማራለን። ኤሌመንተሪም አለ። ከዛ ውጭ ደግሞ በግልም ልንማር እንችላለን። ስለዚህ እዚህ ጋር ሃይ ስኩል ላይ እንግሊዝኛ ቋንቋን ለምን ያክል ዓመት ነው የተማራችሁት? በአመት ውስጥ ስንት ወራቶች አሉ? በሳምንት ለስንት ሰዓት ተማራችሁ የሚለውን ዝርዝር ታስቀምጣላችሁ። ዩኒቨርሲቲ ደግሞ ፍለን ወስዳችኋል። ለስንት አመት ነው እንግሊዝኛ ቋንቋ የተማራችሁት? በአመት ውስጥ ለስንት ወራት? በሳምንት ውስጥ ለስንት ሰዓታት እንግሊዝኛን ወሰዳችሁ? በግላችሁ ደግሞ ለስንት አመት እንደተማራችሁ፣ በአመት ውስጥ ለስንት ወራት፣ እንዲሁም ደግሞ በሳምንት ውስጥ ለስንት ሰዓታት እንግሊዝኛ ቋንቋ እንደወሰዳችሁ በዝርዝር ታስቀምጣላችሁ። ይህ ሁሉ የሚፈለገው የእንግሊዝኛ ብቃታችሁን ለመለካት ተፈልጎ ነው። ሌላ እንግሊሽ ላንጉጅ ቴስት በተመለከተ ነው። እንግሊዝኛ ቋንቋ ፈተና ያስፈልጋል። ነገር ግን የሚያስፈልገው ኖሚኔትድ ከሆናችሁ በኋላ ነው። ማለትም የሃምፍሪ ፌሎሺፕ እድል ካገኛችሁ በኋላ ቶፍል ካልሆንም አይኤልቲኤስ ካልሆንም ዶሊንጎ እንድትፈተኑ ይደረጋል። ስለዚህ ይህም ጽሁፍ በአግባቡ አንብባችሁ እዚህ ጋር የተቀመጡትን ጽሁፎች አንብባችሁ የተረዳችሁ መሆናችሁን ቲክ በማድረግ ታሳያላችሁ ማለት ነው። መጨረሻ ላይ ምን ይላል? ሃቭ ዩ ቴክን ኢን ዘ ፓስት ይርስ ኦር አር ዩ ሬጅስተርድ ቱ ቴክ ኦፊሻል ቶፍል ቴስት ኦር አዘር አፕሮቭድ እንግሊሽ ላንጉጅ ቴስት? ወስዳችሁ ከሆነ ይስላላችሁ፣ ካልወሰዳችሁ ግን ኖ ነው የምትሉት። ሌላ እና ትልቁ ወሳኝ ክፍል እዚህ ጋር ነው ያለው ኢሴ ኩዌሽንስ፣ አንዱን ከአንዱ የሚያወዳድሩበት ለፌሎሺፕ መሳካት ትልቅ ወሳኝ የሆነው ኢሴ ነው። በዚህ ኢሴ ውስጥ ኦቨርቪው አለ፣ ሊደርሺፕ አለ፣ ጎልስ ኤንድ ፕሮግራም ፕላን አለ፣ ፐብሊክ ሰርቪስ አለ፣ ቻሌንጅ ስቴትመንት አለ። እነዚህን ኤሴስ በጥንቃቄ ማዘጋጀት ይኖርባችኋል። ካራክተር ሊሚት ይጠይቃሉ። እነዚህ ኢሴስ ስትሞሉ የሚፈቀድላችሁ የቃላት የፊደላት ብዛት አለ፣ ከዛ ማለፍ አትችሉም። ስለዚህ ቀደም ብላችሁ ለብቻው በማስታወሻ ጽፋችሁት ትቆዩና ከዛ ኤቭሪቲንግ ኤዲት ያደርጋችሁ ነምበር ኦፍ ካራክተር ዊዚን ሊሚት መሆኑን አረጋግጣችሁ ብትሞሉ ነው የሚሻለው። ለማየት ያክል የመጀመሪያው ኦቨርቪው ነው። ፕሮቫይድ ኤ ብሪፍ ሰመሪ ኦፍ ዩር ፕሮፌሽናል ኤክስፒሪየንስ ኢን ዘ ፊልድ ኦፍ ስተዲ ዩ አፕላይድ ፎር ኤንድ ሃው ኢት ሪሌትስ ቱ ዩር ጎልስ ፎር ዚ ሃምፍሪ ፌሎሺፕ ፕሮግራም የሚለው ያለህን የስራ ልምድ ምን ይመስላል? አሁን አፕላይ ያረከው ካለው ፕሮግራም ጋር ተያዘ ያለህ የስራ ልምድ ምንድነው? እንዴትስ በሃምፍሪ ፌሎሺፕ ከምታጠናው ሰብጀክት ጋር ይያያዛል የሚለው። ባይ ዘ ዌይ እዚህ ጋር ዋት ኢዝ ዩር ፊልድ ኦፍ ስተዲ የሚል አለ። በሃምፍሪ ፌሎሺፕ 6 አማራጮች አሉ። ለእናንተ የሚቀርባችሁን ነው እዚህ ጋር የምትመርጡት። አሁን ከምትሰሩት ስራ ወይ ደግሞ ለቀጣይ ከያዛችሁት ራዕይ አንጻር ከአካዳሚክ ሂስትሪ ይበልጥ ተቀራራቢ የሆነ ነው መምረጥ ያለባችሁ። ያሉት ዝርዝሮች ኮሚኒኬሽንስ ኦር ጆርናሊዝም፣ ሎ ኤንድ ገቨርናንስ፣ ናቹራል ሪሶርስ ፖሊሲ፣ ፐብሊክ ኤንድ ኢኮኖሚክ ፖሊሲ፣ ፐብሊክ ሄልዝ ፖሊሲ ኤንድ ማኔጅመንት፣ ቴክኖሎጂ ፖሊሲ ኤንድ ማኔጅመንት የሚሉት ናቸው። እኔ አሁን ፐብሊክ ኤንድ ኢኮኖሚክ ፖሊሲ የሚል መርጫለሁ። ኦቨርቪውን እሞላዋለሁ። አሁን እዚህ ጋር አንዳንድ የግራመር ስህተቶች ካሉ
ማስተካከል ይኖርብናል። በመቀጠል በሊደርሺፕ በተመለከተ ሃምፍሪ ፌሎስ አር ሊደርስ ሁ ሜክ ኮንትሪቢሽንስ ኢን ዜር ፊልድስ ዛት አድቫንስ ዜር ኮሚኒቲስ ኤንድ ካንትሪስ። ሃምፍሪ ፌሎስ በሀገሮቻቸው ችግሮችን የሚፈቱ ማህበረሰባቸውን የሚያገለግሉ ናቸው፣ አስተዋጽኦ የሚያደርጉ። ፕሊዝ ዲስክራይብ ሃው ዩር ወርክ አድሬስስ ዘ ሾርት ኤንድ ሎንግ ተርም ኒድስ ኦፍ ዩር ካንትሪ። እንዴት ነው የአገራችሁን የረዥም ጊዜና የአጭር ጊዜ አላማ የሚያሳካው የሚል ነገር ነው። ዲስክራይብ ሃው ዘ ኖሌጅ ኤንድ ስኪልስ ዩ ዊል ጌይን ስሩ ዘ ሃምፍሪስ ፌሎሺፕ ዊል ሄልፕ ዩ ፈርዘር አድሬስ ዩር ካንትሪስ ኒድስ ይላል። ስፔሲፊክ መሆን ይኖርባቸዋል። እንዴት ነው በቀጣይ ለመማር ያሰባችሁት ትምህርት የሀገራችሁን ችግር እንዴት ይፈታል፣ የሀገራችሁን አላማ እንዴት ያሳካል የሚለው ነገር በደንብ ጊዜ ወስዳችሁ በጥንቃቄ መሙላት ይኖርባችኋል። 1500 ካራክተርስ 1500 ፊደላት ብቻ ናቸው የተፈቀዱልን። በመቀጠል ጎልስ ኤንድ ፕሮግራም ፕላን ሃምፍሪ ፌሎስ አር ሪኳየርድ ቱ ቴክ ዘ ኢኒሺየቲቭ ቱ ቢልድ ኤ ፕሮግራም ፕላን ባይ ቹዚንግ አካዳሚክ ኤንድ ፕሮፌሽናል ኤክስፒሪየንስ ዛት ዊል ሄልፕ ዘም አቺቭ ዜር ፕሮፌሽናል ጎልስ። እዚህ ጋር እቅድ ሊኖራችሁ ይገባል። ፕሊዝ ዲስክራይብ ዩር ፕሮፌሽናል ጎልስ ኤንድ ዋት ታይፕ ኦፍ ኢምፓክት you hope to make in your field after the Humphrey Fellowship Program. Provide details about the academic and professional experience that you would choose when designing your Humphrey Fellowship and explain how these experiences will help you achieve your goals. እዚህ ጋር እቅዳችሁ ምንድን ነው? 2000 ካራክተርስ ነው የተፈቀደው። ሌላ ፐብሊክ ሰርቪስ በተመለከተ ነው። The Humphrey Fellowship focuses on public service and developing leaders who contribute to the greater good. Please describe a scenario in which እዚህ ጋር ይሄ ፌሎሺፕ የሚያተኩረው በመንግስታዊ አገልግሎት ለህዝብ አገልግሎት የሚተጉ ባለሙያዎችን ለማፍራት ነው። ከአሁን ቀደም የመንግስት አገልግሎት የህዝብ አገልግሎትን ያሳያችሁበት የማህበረሰብ ተሳትፎ ያደረጋችሁበት አጋጣሚ ካለ እሱን በዝርዝር እዚህ ጋር ታስቀምጣላችሁ ማለት ነው። በተለይ ለመንግስት ሰራተኞች ይሄ ቀለል። ሌላ ቻሌንጅ ስቴትመንት ነው። ዲስክራይብ ኤ ፕሮብሌም ኦር ቻሌንጂንግ ሲቹዌሽን ዛት ዩ ቱክ ዘ ኢኒሺየቲቭ ቱ ሪዞልቭ። ተግዳሮት አጋጥሟችሁ ከሆነ የሆነ ችግር አጋጥሟችሁ የፈታችሁበት አግባብ ካለ እሱን ነው የምታስቀምጡት እዚህ። ዋት ስቴፕስ ዲድ ዩ ቴክ፣ ችግሩን ለመፍታት የተከተላችሁት ስቴፕ ምንድን ነበረ፣ ውጤቱስ ምንድን ነው የሚለው በዝርዝር በተቀመጠው ኢንስትራክሽን መሰረት በጥንቃቄ መሙላት። በዝተዋል፣ ቃላቶቹ በዝተዋል፣ የተወሰነ መቀነስ ይኖርብኛል። ሌላ የመጨረሻው ኦቶራይዜሽን ኦፍ ሪሊፍ የሚለው by my signature below I authorize the Institute of International Education and or its administrative agency to review, receive and or request any standardized test course። ፈቃደኝነታችሁን እያሳያችሁ ያላችሁት እዚህ ላይ ኮንቲኒው እንለዋለን። ሌላ ኤክስፒሪየንስ አብሮድ የሚል አለ። በውጭ ሀገር ልምድ ካላችሁ እዚህ ውስጥ ማካተት ይኖርባችኋል። ልምዱ ትምህርታዊ ሊሆን ይችላል ወይ ደግሞ በስራ ጉዳይ ውጭ ሀገር ሄዳችሁ ከነበረ ማካተት ይኖርባችኋል። በተለይ ዩናይትድ ስቴትስ ሄዳችሁ ከነበረ እሱንም በቅድሚያ ማካተት ይኖርባችኋል። ሌላ የምታዩቸው ነገሮች አሉ እዚህ ላይ have you recently entered the United States on J1 or J2 ቪዛ ይላል። እዚህ ጋር ሄዳችሁ ከነበረ የስ ስላላችሁ፣ ካልሆነ ግን ኖ ትላላችሁ። previous Fulbright grants የሚላለ have you previously been awarded Fulbright grant የሚለው አግኝታችሁ ከነበረ የስ፣ ካልሆነ ደግሞ ኖ ትላላችሁ።
ከዛ ኮንቲኒ እንለዋለን። ሌላ አዲሽናል ኢንፎርሜሽን ነው። ሳፕሊሜንታል ማቴሪያልስ ተጨማሪ አያያዝ የምትፈልጓቸው ዶክመንቶች ካሉ በዩኤስ ኤምባሲ የተጠየቁ እነዛን ማካተት ትችላላችሁ። እዚህ ላይ ዩኤስ ገቨርንመንት ፕሮግራም ፓርቲሲፔሽን በእነዚህ ፕሮግራሞች ተሳትፋችሁ ከሆነ ቲክ ታደርጋላችሁ። አዲሽናል ግራንትስ ሌላ እሺ፣ በመቀጠል የምናየው ከአዲሽናል ኢንፎርሜሽን ከሞላን በኋላ የምናየው ሪኮመንዴሽን ነው። ሬጂስተር ሪኮመንደር ይላል። ዩ ካኖት ሴቭ አዝ ኤ ሪኮመንደር። ስለኛ ሪኮመንድ ማድረግ የማይችሉ አካላት ምን ናቸው የሚለው ነገር ግን አስቀምጦልናል። ለምሳሌ ሪላቲቭስ ኦፍ አፕሊካንት ዘመዳችን ከሆነ ሊሞላልን አይችልም። ሌላም እዚህ በዝርዝር አስቀምጧል። ስለዚህ ይህን ታነቡታላችሁ። ስለ ሃው ቱ ሬጂስተር ዩር ሪኮመንደር የሚል አለ። እንዴት ነው ሪኮመንደርስ መሙላት ያለብን የሚለውን ኢንስትራክሽን ነው የሚያሳየው። ሃው ቱ ሴንድ ዩር ሪኮመንደር ኢቫሉዌተር ኤ ሪማይንደር። ለእኛ ሪኮመንደር ሪማይንደር ማስታወሻ እንልክለት ከሆነ እንዴት እንልካለን የሚለው ነው። ዝርዝር ነገሮች ነው እዚህ ጋር የሚገልጸው፣ እንዴት ማዘጋጀት እንዳለብን ነው። ቀጥታ ወደ አድ ሪኮመንደር የሚለውን እገባለሁ እኔ። የመጀመሪያው ሌተር ኦፍ ሪኮመንዴሽን ፍሮም ከረንት ኢምፕሎየር፣ ከመስሪያ ቤት ነው የመጀመሪያ የሚፈልገው። ስለዚህ ሌላ አድ ሪኮመንደር እንላለን እዚህ ጋር። እሺ ዜን በዚህ መልኩ ሪኮመንዴሽን ጠይቅ ያለው ለሁለት ሰዎች፣ አንዱ አስተማሪ የነበረው፣ አንዱ ደግሞ በምሰራበት መስሪያ ቤት የኔ የቅርብ አለቃ ስለሆነው ሪኮመንዴሽን እንዲጽፉልኝ ልኬላቸዋለሁ። ኮንቲኒው እለዋለሁ። ከዛ ሲግኔቸር ፊርማ በተመለከተ ነው። እዚህ ጋር ዝርዝር ከመፈረማችሁ በፊት ዝርዝር አንብባችሁ ማረጋገጥ ያለባችሁ ነገሮች አሉ። እነዛ ነገሮች በጥንቃቄ ተነባላችሁ። ከዛ መጨረሻ ላይ ኢን ፕሌስ ኦፍ ዩር ሲግኔቸር ፕሊዝ ታይፕ ዩር ፉል ሌጋል ኔም፣ ሙሉ ስማችሁን ትጽፋላችሁ በዚህ መልኩ። ከዛ ኮንቲኒው ትልታላችሁ። መጨረሻ ላይ ሪቪው ኤንድ ሳብሚት ነው። ፕሪቪው አፕሊኬሽን ፕሩፍ ከመላካችሁ በፊት እዚህ ጋር የሞላችሁትን ሂደት በሙሉ የሚያሳይ ዶክመንት ያሳያችኋል። እዚህ ጋር ኤዲት ማድረግ ካለባችሁም እያያችሁ ኤዲት ማድረግ ትችላላችሁ። ስለዚህ እኔ ትክክል ነው ብዬ ስላመንኩ አይቼዋለሁ፣ ሪቪው አድርጌዋለሁ። ስለዚህ ሰብሚት ማድረግ ይኖርብኛል ማለት ነው። ስለዚህ ቀጥታ ሳብሚት ካልኩት አሁን ምናልባት በኋላ ላይ ኤዲት የማደርገው ነገር ካለ ማሻሻል አልችልም። ሴቭ ፎር ሌተር ግን ማለት እችላለሁ። ስለዚህ በአጠቃላይ የሃምፍሪ ፌሎሺፕ አሞላል ይሄ ይመስላል። ሞክሩት፣ እድላችሁን ሞክሩ። የማይቻል ነገር የለም፣ ይቻላል። በተለይ ኢሴ ላይ በደንብ በጥንቃቄ የሰራችሁትን ስራ ከሊደርሺፕ፣ ከፕሮብለም ሶልቪንግ፣ የኮሚኒቲ ሰርቪስ ጋር በተያያዘ የሰራችሁት ስራ ካለ፣ የሊደርሺፕ ስኪል ካላችሁ፣ የነበራችሁ
አቺቭመንት በደንብ ገልጻችሁ በሚያምር ቋንቋ ተጠቅማችሁ ብትሞሉ ፌሎሺፕ የማግኘት እድሉ ይጨምራል እና በዚህ መልኩ ብትሞክሩ እላለሁ። አጠቃላይ ሂደቱ ይሄን ይመስል ነበረ። ስላዳመጣችሁኝ በጣም አመሰግናለሁ። ምናልባት ይሄ መረጃ ለሌሎችም እንዲደርስ ላይክ ኮሜንት ብታደርጉ እንዲሁም ለሌሎች ሼር ብታደርጉ ደስ ይለኛል። እንዲሁም እኔን ለማበረታታት ሳብስክራይብ ብታደርጉ እላለሁ። አመሰግናለሁ።